ሌሎችም ይመጣሉ። አሁን ታዬ እንትና ማነው ስሙ ቴዲ አፍሮም ይመጣል። በቅርብ ጊዜ ጠብቅ ይመጣል፣ ይባረራል። ምክንያቱም ቴድሮስ ካሳ፣ ገርማሞ ዱሬሳ አቱ ዱሬሳ ናቸው። ይቅድማ አቱ ዱሬሳ ናቸው። ገርማሞም ኦሮምኛ ነው፣ ዱሬሳም ኦሮሞ ነው፣ ካሳም ኦሮሞ ነው። ስለዚህ በእናቱ ነው ጉራጌ፣ በአንድ በኩል የእናቱ አማራ ጎንደሬ ነው፣ በአባቱ ግን ሙሉ በሙሉ የኛ ነው። ይመጣል። ሀያ አይደለም፣ በሴት አይጠራም፣ በእናት አይጠራም። ሰው ስለሆነ በአባት ነው የሚጠራው። የኛ ልጅ ነው ቴዲ። ቴዲ አፍሮ የኛ ነው፣ ይመጣል። አሁን ከኛና የኛ ከተወዳደርን እኮ በሰዎች ከኛና የኛ ከተወዳደርን ቁጭ ብለን የኛና ከኛ ብቻ ቁጭ ብለን ከተቆጣጠርን የኛዎች ደሃዎች ናቸው። ከኛ ይበዛል እኮ። ምንድነው እሱ? አልገባኝም። ከኛና የኛ ልዩነቱን አጣቀው አይት ብታብራራ። የኛ የሚሉት በአማርኛ የኛ ነው የሚሉት አይደል? ከኛ የምንለው ደግሞ እኛ ኦሮሞዎች ነን አይደል? የምንታወቀው ከኛ የምንለውን የከሌን ከኛ እያልን ከሄድን መላው ሀገሪቷ በሙሉ ከኛ ሆኖ ይቀራል። ይሄ አይደል ታዲያ ጨፍላቂነት? ጨፍላቂነት አይደለም፣ ዘር ፈላጊነት፣ ዘራረግ ጨፍላቂነት አይደለም። ይሄ በቃ አትስ ከኛ ኢትዮጵያዊ የሆንክ ሁሉ የኔ ነው እኮ። ምንም ታምር የለም እኮ። አንድ ነን እኮ። ኢትዮጵያኖች በሙሉ አንድ ነን፣ በቋንቋ አንድ ነን፣ በአመጋገብ ዘይቤ አንድ ነን። የምትበላው አይነቶች ላይ መቹ ይችላል። የሚያቃጥል የሚወዳል፣ አልጫ የሚወዳል። ከዛ ውጭ ግን ምግብ አበላላችን አንድ፣ አቋቋማችን አንድ፣ ከረራችን አንድ፣ ስማችን ራሱ ለእርስ በርሳችን በምንረዳዳ አይነት ነው። ምንድነው አሁን ወደ ኋላ ተመልሶ ኤክራ ይባላል። ኤክራ ዱዓ ኤክራ ወረተ ዱዓ ኤክራ ፋርሲቱ ይባላል። የሞት ላውሌ ታውቃለህ? ላውሌ ማለት ነው የሞት መንፈስ ይሰጣል። የሞት መንፈስ ይባል ሰማለሁ። ላውሌ ይባላል። የሞት መንፈሱ ላውሌ ይባላል። ሰውየው ሳይሞት በፊት ኡቃቢ ነበረበት ማለት ነው። ስለዚህ የዛ ኡቃቢ አምላኪዎች ናቸው። ኤክራ ፋርሲቱ ማለት ዘማሪዋኖች ናቸው። የሞታን ዘማሪዋኖች። መጽሐፍ ቅዱስ ደግሞ ምን ይላል? መጽሐፍ ቅዱስ ላይ ምንድነው የሚለው? የሞታ